የማይወድሽ ወንድ የሚያሳይሽ 8 ግልጽ ምልክቶች። አንደኛ፣ ሁልጊዜ ስራ ይበዛበታል፣ ጊዜ አይሰጥሽ። እውነታውን እንነጋገር። ማንም ሰው ለሚወደው ነገር ጊዜ ያጣል። እሱ ሁልጊዜ ጊዜ ከሌለው ቀጠሮ የሚያፈርስ ከሆነና ላለማግኘት ተደጋጋሚ ሰበቦች የሚያበዛ ከሆነ በአንደኛ ደረጃ ምርጫ ውስጥ የለሽም ማለት። ዛሬ እንገናኝ ብለሽው ነገ እንገናኛለን ብሎሽ ነገም ደግሞ እንገናኛለን ባለሽ ሰዓት እንገናኝ ስትዩ ነገም ደግሞ ነገ አገኝሻለሁ እያለሽ እንደዚህ እያራዘመ የሚሄድ ከሆነ ስልክ ስትደውይለት አሁን ስራ ላይ ነኝ በኋላ ደውልልሻለሁ ብሎሽ በኋላ ደውልልሻለሁ ባለሽ ሰዓት ካልደወለ ካላስታወሰሽ ማታም ቤቱ ሲገባ ደውለሽለት እናውራ ስትዩ ቆይ አልተመቸኝም ወይንም ደግሞ ስልክ የማያነሳ ከሆነ ሰበቦችን የሚያበዛ ከሆነ ይህ ሰው አይፈልግሽ። ሁለተኛ፣ አንቺ ስትፈልጊው ሳይሆን እሱ ሲፈልግሽ ብቻ ያገኝሻል። ግንኙነታችሁ የሚመራው በእርሱ ፍላጎት ብቻ ከሆነ ለምሳሌ ሲደብረው፣ አካላዊ ፍላጎት ሲኖረው ወይም የሆነ ነገር ሲፈልግ ብቻ የሚደውልልሽ ከሆነ ይህ የፍቅር ሳይሆን የጥቅም ግንኙነት። እንዲህ ላደርግ ነው ስትዩ ደንገጥ ብሎ በዛ ነገር ላይ የሆነ ነገር ለማድረግ የማይወስን ከሆነ አንቺ ደውለሽ እንገናኝ፣ አንቺ ደውለሽ እናውራ፣ አንቺ ደውለሽ እንወያይ ስትዩ ፍላጎት ሳይኖረው እሱ በፈለገ ሰዓት ብቻ የሚያገኝሽ ከሆነ ይህ ደግሞ ተደጋጋሚ የሚቀጥል ከሆነ ይህ ሰው በጭራሽ አይወድሽ። ካንቺ የሚፈልገውን ነገሮች ብቻ ሲፈልግ ያገኛል። ከዛ ውጪ ስላንቺ በጭራሽ አይጨነቅም። ሶስተኛ፣ ስሜትሽን አያዳምጥም፣ ግድ የለው። ስታወሪው ትኩረት አይሰጥሽ። ስለሚያስጨንቅሽ ነገር ወይ ስለተጎዳሽበት ነገር ስትነግሪው አታጋኝ ብሎ ያጣጥለዋል እንጂ ስሜትሽን ለመረዳት አይሞክር። አንቺ የማዋየው ሰው አለኝ፣ ምስጢሬን የማካፍለው ሰው አለኝ፣ ጭንቀቴን የሚካፈልልኝ ሰው አለኝ ብለሽ የምታማክሪው የምትነግሪው ከሆነ እሱ ደግሞ በተቃራኒው ያን ነገር የመስማት ፍላጎት ስለሌለው በአንድ ጊዜ ለመቋጨት ይፈልጋል። ይሄ ቀላል አይደለም። በቃ ተይው። ይህ ሰው ስታወሪው አንቺን አይሰማሽ፣ ወይ ሌላ ነገር ያስባል፣ ወይ ትኩረቱ ሌላ ጋር ይሆናል፣ ወይንም ደግሞ ስልኩን እየጎረጎረ ነው የሚያዳምጥሽ። አውርተሽ ስጨርሺ መልስ የሚገባቸው ነገር ኖረው ያንን መልስ ሳይመልስ ችላ እያለ ከሆነ ይህ ሰው ከአንቺ ጋር መቀጠል አይፈልግም። ማንም ወንድ ቢሆን የሚወዳት ሴት ከሆነች የምትናገረው እያንዳንዱ ቃል ለሱ ትርጉም አለው። አራተኛ፣ ግንኙነታችሁን በሚስጥር ይዘዋል። ማንም ሰው እንዳያውቅበት፣ አንቺና እሱ ብቻ እንድታውቁት ያደርጋል። ለሰው እንዳትናገሪ፣ ማንም ሰው እንዳያውቅ፣ ጓደኞችሽ እንዳያውቁ፣ ቤተሰቦችሽ እንዳያውቁ፣ የኔ ጓደኞችም እንዳያውቁ፣ እኔና አንቺ ብቻ በሚስጥር እናያዘው ይልሻል። አንድ ወንድ በእውነት ሲወድሽ ለዓለም ሁሉ ሊያስተዋውቅሽ ይፈልጋል። በአንቺ ኩራት ይሰማዋል። አንቺን ይዞ ለጓደኞቹ ማስተዋወቅ፣ አንቺን ይዞ ለቤተሰቦቹ ማስተዋወቅ፣ ለሚያውቃቸው ሰዎች ማስተዋወቅ ለሱ ኩራቱ ነው የሚወድሽ ከሆነ። ይሄኛው ግን ነገሩን በሚስጥር ይዘዋል። ከአንቺ የሚፈልገው ነገር ብቻ ስላለ አንቺና እሱ ብቻ እንድትይዙት። ይህ ሰው ይህን ግንኙነት በሚስጥር የሚይዘው ከአንቺ ጋር ነገ የመለየት ፍላጎት ስላለው። አምስተኛ፣ ስለ ወደፊቱ ጊዜ ማውራት አይፈልግ። ስለ ትዳር፣ አብሮ ስለመሆን፣ ስለ መጪው ህይወት፣ ስለምታደርጉት ነገር፣ ስለምታሳፉ፣ ስለምትወልዷቸው ልጆች፣ ስለ ወደፊት ህይወታችሁ ማውራት አይፈልግ። እንደዛ አይነት ነገር ስለ ወደፊታችሁ ርዕስ ስታነሺ ርዕሱን ይቀይረዋል፣ በቀላሉ ይበሳጭብሻል። ሲደርስ እናወራው የለ አሁን ምን አስቸኮለን፣ አሁን ስለዚህ ማውሪያችን ነው ይልሻል። ማውራት አይፈልግም። ይህ ደግሞ የወደፊቱን ግንኙነታችሁን እንደማይፈልገውና በመካከል መግጨት እንደሚፈልግ ያሳያል። ስድስተኛ፣ ያለማቋረጥ ይነቅፍሻል፣ ያንቋሽሽሻል። የሚወድሽ ወንድ አንቺ እንዳለሽ አንቺኑ በፍቅር ይቀበልሻል። የማይወድሽ ወንድ ግን አለባበስሽን፣ ቁመናሽን፣ መልክሽን፣ ስራሽን ወይንም ማንነትሽን ዘወትር ይነቅፋል። በራስ መተማመንሽን እየጎዳ አንቺን ለመለወጥ ይሞክራል። ሰባተኛ፣ ጥፋቱን አምኖ ይቅርታ አይጠይቅም። ግልጽ ጥፋት አጥፍቶ እንኳን ይቅርታ መጠየቅ ይከብደዋል። ከዚህም አልፎ ሁኔታውን ጥፋቱን በማጣመም አንቺ ነሽ አጠፋሽው፣ አንቺ ነሽ የበደልሽው፣ አንቺ እንደዚህ ባታደርጊ ኖሮ ይህ ነገር አይፈጠርም ነበር፣ ወቀሳውን ወደ አንቺ ያዞረዋል። ይቅርታ ይላል ብለሽ ስትጠብቂው እሱ ግን እንዲህ ባታደርጊ ኖሮ እኮ ይህንን ነገር
አላደርግም ነበር። እንደዚህ ባታደርጊው ኖሮ ይሄ ነገር ሊፈጠር አይችልም ነበር። ስለዚህ መንስኤው አንቺ ነሽ ይልሻል፣ እሱ ባጠፋው ጥፋት። 8ኛው የውስጥሽን ሰላም ይነስዋል፣ እንዲወድሽ ትለማመጪዋለሽ። እውነተኛ ፍቅር ሁልጊዜ ሰላም ይሰጣል። በሱ ምክንያት ሁልጊዜ የምትጨነቂ ከሆነ፣ ስልኩን እስኪያነሳ የምትረበሽ ከሆነ፣ እናም ደግሞ ፍቅሩን ለማግኘት ሁልጊዜ የምትለማመጪ ከሆነ የውስጥ ስሜትሽ ትክክለኛው ሰው ጋር እንዳልሆንሽ እየነገረሽ ነው። የሚወድሽ ሰው ከነዚህ ነገሮች ይጠብቅሻል እንጂ አንቺ በነዚህ በሚረብሹ ስሜቶች ውስጥ ገብተሽ እንድትረበሽ ያደርግሽ። ውድ እህቴ፣ ፍቅር ማለት መለማመጥ ወይም ማስገደድ አይደለም። ከእነዚህ ምልክቶች ውስጥ አብዛኞቹን የምታይ ከሆነ እውነታውን ተቀብለሽ ለራስሽ ዋጋ የምትሰጭበት ጊዜው አሁን ነው። የሚገባሽን ክብርና እውነተኛ ፍቅር ከሚሰጥሽ ሰው ጋር እንጂ ከእንደዚህ አይነት ሰው ጋር ጊዜሽን አታባክን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ አትርሱ። እንዲህና መሰል ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ